ወያሊት ወይኔ የኔ አባት አርቴታ የኔ ጠንቃቃ ከዋንጫ ነው አይደል የምትጠነቀቀው የኔ አባት እኔ ግን ደስ እያለኝ ነው አረ ወይኔ ይኸውላችሁ ነገርኳችሁ ዘንድሮ ለአራት ዋንጫ ነው የምንጫወተው ብላችሁ እንዲሰክሳችሁ ማለት ነው በህልሜ ነው የምመጣብህ ይሄን ፕሪሚየር ሊግ ሌላውን ተው ይሄን ፕሪሚየር ሊግ ባትል አድርገውና ማለት ነው በህልሜ ነው የምመጣብህ ምድረ ፎቃቃው እያለ እንደገባ ታገባለክ እንደገባክ አንተበት ሰውነህ አንታውን አረስ ላሲስ አሁን ይሄም ለበጎ ነው እንደው ለበጎ ነው አቻውጣና ያው ፋብሪሲዮ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚካኤል አርቴታ በጣም ነው የምትችለው እስካሁን ሲወራብህ የነበረው ነገር ድክመቶችማ እንዳለ እውነት ናቸው በዚህ ጨዋታ ያረጋገጥከው እውነት ናቸው ገባህ አይደለ ውልቭዝን ፈሪ ነበር ያልኩህ እኔ ጠንቃቃ ነበር የምትመስለኝ ጠንቃቃ ገባህ አይደለ ግን ፈሪ ነህ ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው ውልቭዝን ፈራው ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ 2-1 ነው ለምን 3-1 ለማድረግ አትሞክርም ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ ግልጽ ነበር እንደሚያገቡብን እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ ያለ ሳይገባብን ቪዲዮ ሰርቻለሁ እንደሚገባብን አውቄማ ገባርለ እኔ እዚህ ያለው ስለ ኳስ ምንም ዕውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድ እና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየን እንዴት ነው ዲፌንስን የምትተማመነው አባቴ ገባርለ ሾት ኮንሲድ እኮ አታረግም ጎል ነው ኮንሲድ የምታረገው ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል አድክምነህ አባቴ ዘንድሮ ማን ዋንጫውን ከበላው ራሱ ማን በዚህ አቋም አይደለም የምትበላው ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል አሁን ሳይችሉ ይችላሉ ሰከንድ ሃፍ እኮ ሲቲ የሚቀጠቀጣል ኖርማል ነው ይቀጠቀጣል አንዳንዴ ካምባክ ይሰራበታል አንዳንዴ ያሸንፋል ግን ሞክሮ ነው ለማሸነፍ ሞክሮማ ምን አባነው አንተ ፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው አረ ወይኔ አጥተሰውዬ ዛሬ ምን አለ በለኝ ቶተናም ኒው ማናጀር ባውንስ ያራምድባሉ ለለባዶ መቼም ሴፍ አይደለም ነው ምልህ በቃ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ ተቃጠሉ ወይኔ ምን አባታችሁ ነው የምትሰሩት ምንድነው የምትተሻሹት ምን ወይኔ ቆይ ምንድነው ችግራችን ምንድነው አይ በግልጽ ነው ያርሰናል ደጋፊዎች ቆይ ምንድነው ችግራችን ኮሜንት ቆይ አድርጉ መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በቃ ጾም ስንት መናገር የምፈልገው ነገር አለ አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው አንድ ቀን ጾሜ ሊያስፈቱኝ ነው ወይኔ በቃ ምንም ማይገልጸው የሆነ አሳፋሪ ቡድን ታውቃለህ እንዳለ ጥንባታም የሆነ ተጫዋቾች የተሰበሰቡበት የገማ የሆነ አጫወት የሚጫወቱ ምንም ዋንጫ የጠገቡ የሚመስል ሲቲ ተደጋጋሚ ስኬት አሳክቶ ለዋንጫ ይጫወታል እነዚህ ቅርናታም ዋንጫ አይቶ ማያቅ እከካም ሁላ በቃ የሆነ የሚጫወቱ ነው ለቺኪውን አላውቅም ምንም አንዳንድ እንዴት ነው ቆይ ከአመት እስከ አመት ድንቁር የሚለው አንድ ነገር ያልሰራን ኮንትራት ደሞዝ እያሳደጉ በቃ ኮንትራት ያሳድጋሉ ተጫዋቾቹ በቃ ምን ጤናችሁን ጠብቁ በእናትህ ይሄን ክለብ ባለመ ጤናችሁን ጠብቁ በቃ ምንም ተስፋ ምናምን አታርግ ባክ እዚህ ላይ ወተዚህ አንድ አትፎክር በቃ ይሄ ነው ያለን ክለብ በቃ እንደዚህ የሚያሳፍር አንገት የሚያስደፋ
በዚህ ክለብ በቃ ከዓመት ዓመት መቃጠል። አሁን ደግሞ ጭራሽ ሸና ምን ይሁን የሞተ እንትን በእና ከ2-0 ሁለት እኩል ካምባክ ተሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኛ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋል። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን እሺ ነው አንድ ጎል እንደዚህ በዚህ ደረጃ ደረት ነፍተ የምትተማመነው የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘ 30 ደቂቃ የደከመ ተጫዋቾች ይዘ አንድ ጎል ከላከላሉ የምትለው እንዴት ብትንቃቸው ነው? የፕሪሚየር ሊግ ቡድኖችን ዘንድሮ ማን ነው አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ ገመትኩ። ዛሬ ቅጥልን ያረከኝ እንደዚህ ተቃጥያ አላውቅም። አብዛኞቻችሁ የገመታችሁ ታቀጣጠል አለ ከሱም የባሰ እኔ እንደዚህ ቃጠል በረመዳን ለምን እንደዚህ የሚቃጠለው የበላሁት ምግብ ጠግቤ እንዳለ ተነነ 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቸልሲና ከቶተናም በስተቀር ማንንም ማሸነፍ አትችልም። በቶተናም ጨዋታ ኒውካስልን ሲያሸንፉ ልታስረክባቸው ነው በዚህ አይነት ለምንድን ነው ሶስተኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን? ለምንድን ነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን አንደኛውን። ኧረ ወይኔ እንዴት አባቱን ያቃጠልከኝ! በሽተኛ ሊያረጉን ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ። ዛሬ ፈራው። በወልቭስ በዚህ ብስብስ ቲም በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድን ነው የሚባለው አሁን? ይሄ ምንድን ነው የሚባለው? ምንድናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው ይሄ? ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦልሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። ኧረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቦጁባጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ ምንድነው ግን እንደዚህ የሚያንቦቀብቁ? ቆይ ግን አርቴታ እኔ ምንድነው እንደዚህ የሚያስፈራው? አርቴታ በጨዋታ ላይ ግራ ግብት ነው የሚለኝ ሁሌም። ይሄን የመሰለ ስኳድ ይዘ ምንድነው የሚያንቦቀብቀው ይሄ ሰውዬ? ምንድን እንዴ አንተ ለወልቭስ ኳስ ሰተ ትሸሻለህ፣ ትከላከላለህ። ለወልቭ እንዴት አንድ ኳስ ፈርስታፍ የሰራሁትን ቪዲዮ አይታችሁታል ጀማው? አረ አንድ ለባዶ ተው። ምን አይነት ጨዋታ ነው እየተጫወትን ያለ ነው? በጣም ነው የሚያሳፍረው። እንደ ወልቭስ አይነት ቡድንን አስቀድሞ ነው በሙራዱ ረገድ ራሱ መግደል። ምንም እኮ የበሰበሰ ዝናብ አይፈራም ወልቭስ ማለት ነው። በዚህ ጨዋታ ላይ ተሸነፈም ለሱ ቁብ አይደለም፣ ማሸነፍ ግዴታ የሆነብህ ቁብ የሆነው ላንተ ነበር አርቴታ። እንዴት አይነት ደካማ አመራር ነው የሰጠው! እንዴት አይነት ደካማ ሊደርሺፕ ነው የሰጠው አንተ! አረ እንዴ! እኛ ማለት ነው ለደጋፊው ይሄ አይገባውም። ወልቭስ 20ኛ ባለ 9 ነጥብ ምናምን በሰበሰበ ቡድን እንዴት ነው የሚወጣልኝ? አሁን እንዴት ነው ተቃጥዬ የሚወጣልኝ? እንዴት ነው? ወይኔ አይወጣልኝ። ይሄ አይወጣልኝ።